መጀመሪያው ግን አንድ የዛሬ 7-8 ዓመት አካባቢ ሐዋሳ ህይወት ብርሃን ቤተክርስቲያን መተ አንድ የተናገርከው ነገር ሁሌ ኢንስፓየር ያደርገኛልና ኢገስት ይመስለኛል ባይብል ኮሌጅ እያለ ገና ከነቀምት አካባቢ መተ ይመስለኛል ባይብል ኮሌጅ ገብተ እግር ኳስ ተጫውታችሁ ሜዳው ላይ ረፍት ታይም ላይ ተኝተ በጀርባ ተኝተ ፕሌን ከላይ ሲያልፍ ለጓደኞች እያየ አንድ ቀን በቅርቡ እበራለሁ እሄዳለሁ ስትላቸው ጓደኞች የመጨረሻ ስቀውብህ አንተ እያሉ እየሳቁብህ እንደነበረና እነሱ አሁንም እየሳቁ እንዳሉ አንተ ግን እየበረርክ እንደሆነ ተናግረን ነበርና ስለ መልካም ምኞት እስቲ በለን። አመሰግናለሁ። ይሄ መጽሐፍ ቅዱሳዊ ትምህርት ነው። ቅድም አርገነዋል። ኢየሱስ ድንጋዩን ከፈነቀለ በኋላ አልዓዛር ና አለ። የምትፈልጉትን ነገር ጥሩ ወደ ራሳችሁ። እኔ ያን ጊዜ ይሄንን የተናገርኩት ገና በአገልግሎት ጀምሬ በኢትዮጵያ በአውቶቡስ በሎንቺና በሚኒባስ መሄድ ስለሰለቸኝ በጣም ሰለቸኝ። በጣም ነው የሚያስጠላኝ። አውቶቡስ ተራ ጠዋት ሄዶ ተሳፍሮ ሐዋሳ መሄድ የማዳማ መሄድ ወይም ነቀምት መሄድ በጣም ጠላው። መተፍፍጉ ከዛ በኋላ እግር ኳስ ተጫውተን ራት ሰዓት እስኪደርስ ድረስ ሜዳ ላይ እናርፍ ነበርና በጀርባ የተኝቼ ያለው ሉፍታንዛ የጀርመን አውሮፕላን ነው። እንዲህ አልኳቸው። አንድ ቀን አይደለም ያልኳቸው፣ ምናልባት አይደለም ያልኳቸው፣ እንዲህ ያልኳቸው። ከዚህ በኋላ ሁለተኛ እግሬ አውቶቡስ ተራ አይደርስም። ከዚህ በኋላ እኔ በዚህ እየዞር ዓለምን እየዞር አገለግላለሁ አልኳቸው። ሌላው ሳቀብኝ፣ ሌላው አላገጠብኝ። ግን አንድ ልጅ ምን አለ? በእውነት እኮ ለገመችስ እግዚአብሔር ይሄን ያደርግለታል፣ ግን ሲያደርግለት ይረሳናል አለ። በእውነት እግዚአብሔር አደረገልኝ እንዳለው ረሳሁት። እሱም የፈለገው ነው የሆነው፣ የጠራው ነው የሆነው፣ እኔም የጠራሁት ነው የሆነው። የዛሬ 10 ዓመት በፊት 15 ዓመት በፊት ቺካጎ ኢሊኖይ በሚባል ከተማ አሜሪካን ሀገር እኔና ሚስቴ እዛ ነበር የምንኖረው። ከመስሪያ ቤታችን የምንተላለፍበት መንገድ አንድ በጣም አስደናቂ ትምህርት ቤት ነበር። የአሜሪካኖች ትምህርት ቤት ነው። በቆንጆ ህንጻ የተሰራ ነው። እና እኔ መኪና መንዳት አልወድም። እችላለሁ ግን አልወድም። ሰው ሲነዳልኝ ደስ ይላል። ሚስቴ ደግሞ መኪና መንዳት ትወዳለች። ተገናኘ። እግዚአብሔር ያገናኛችሁ እንግዲህ ለዚህ ስትነዳ በጣም ጎበዝ ነች። ስለዚህ ንጂ እኔ ከጎኗ አቀመጥና ኮንፌስ እያደረኩ እየጸለይኩ ነው የምሄደው ሁሌ። ልክ እዛ ትምህርት ቤት ጋር ስንደርስ እንደዚህ እላታለሁ፣ አንድ ቀን እግዚአብሔር ኢትዮጵያ ላይ እንዲህ አይነት ትምህርት ቤት ይሰጠኛል። ዋው! አልዓዛር ሆይ በሏ፣ አልዓዛር ሆይ የምትፈልገውን ነገር መናገር። ይሄ ማጂክ አይደለም፣ የእምነት ቋንቋ ነው። እግዚአብሔር ኢትዮጵያ ላይ ያን ትምህርት ቤት የሚበልጥ አምጥቶ ተክሎ ሰጠኝ። አሜን። ስለዚህ ይሄ ትምህርት ነው፣ መጽሐፍ ቅዱሳዊ ነው። ቃል ሐዲድ ነው ብያችሁ። ሐዲድ ከተዘረጋ ከኋላ ምን አለ? ባቡር አለ። አንዳንድ ሰው የሚዘረጋው ሐዲድ ኔጌቲቪቲ፣ አይሆንልኝም፣ አይሳካልኝም፣ አይሆንም፣ ይጠፋል፣ ይበላሻል። ያን ሐዲድ ከዘረጋ ያ ባቡር ነው የሚመጣው። የእግዚአብሔርን ቃል ከዘረጋ የእግዚአብሔር ሚራክል ነው የሚመጣው። ስለዚህ ያ ቴስቲሞኒ ለኔ የሰራልኝ የሚሰራልኝም ነው። ግን ልጁ ምን አለ? ገመችስን እግዚአብሔር ያደርግለታል፣ እኛን ግን ይረሳናል አለ። እውነትም ለኔም አደረገልኝ፣ ረሳሁት። ከስንት ዓመት በኋላ ስንገናኝ ተቀይሞኛል። ረሳህን እኮ አንተ የትና የደርሰኛን እኮ ጣልከን ሲለኝ፣ ብራዘር አልኩት፣ አንተም ያልከው ሆነ፣ እኔም ያልኩት ሆነ። አሁን እንታረቅ፣ ቤስት ፍሬንድ እንሆናለን። አሁን ጓደኛሞች ነን። እግዚአብሔር ይባረክ። ዋው! የሚገርም ነው አይደል? ስለዚህ የምትናገሩትን ምረጡ ነው። አንድ በጣም ሁሌ ጊዜ የማስበው ብዙ ኢንተርቪዎችም ላይ ቢሆን ብዬ የምመኘውን ግን ያላገኘሁትን ነገር በኢትዮጵያ ቤተክርስቲያን ውስጥ ሜንቶርሺፕ ከባይብል ኮሌጅ ከመጽሐፍ ቅዱስ ትምህርት ቤት ኮርስነት ያለፈ ብዙ ኢምፕሊመንት ሲደረግ ብዙ ሰዎችም ሜንታር አለኝ፣ እንደዚህ አባት አለኝ፣ እንደዚህ መክረኛለኝ ሲባል አይደመጥምና ይሄን ኮንፈረንስ እናዘጋጅ። ብዙ ጥሪ ያላቸው አገልጋዮች አሉ። እግዚአብሔር ወደ ተለያየ ዓለማት እንደሚሄዱ ጥሪውን መጥቶላቸው ድምጽ መጥቶላቸው እየተዘጋጁ ያሉ አሉና ልክ የጥሪውን ያህል ሜንተርሺፕ በጣም ወሳኝ እንደሆነ በብዙ ጊዜ ያለውና ዶክተር አንተም አሜሪካ ነገር እንደሄድ ጀምሮ አንድ ሜንተር እንደነበረ ስታወራ ሰምቻለሁ በሆነ ትሬኒንግ። ከዚህ ነገር ጋር አያይዘ እንደ ሀገር ሲሆን ነገር በለን። በጣም ጥሩ። ይሄ ኮንሰፕት ሜንቶርሺፕ ወይም ኮቺንግ ወይም ኢንስትራክሽን የምንለው የመማር አፒታይት ዲቨሎፕ ማድረግ ነው። መማር እንደ ምግብ ሊርበን ያስፈልጋል።
የማይርበን ከሆነ አናድግም። ቅድም ከተናገርኳቸው 8 ድንጋዮች አንዱ የምን ድንጋይ ነው? የአእምሮ ድንጋይ ነው። አእምሮ በድንጋይ ሲዘጋ ዕውቀት መግባት ያቆማል። የማይማር ትውልድ፣ የማይማር ሰው ደግሞ ማደግ አይችልም። ምን ይላል ሳይንሱ? አንድ መካኒክ ወይም አንድ ነርስ ወይም አንድ አገልጋይ ወይም አንድ ወታደር ወይም አንድ ፖሊስ በሙያው ዘርፍ 8 ወር እስከ 12 ወር ሳያቋርጥ በየቀኑ አንዳንድ ሰዓት 2 ሰዓት ሙያውን ብቻ የሚመለከት ዩቲዩብ ካየ፣ መጽሐፍ ካነበበ፣ ፖድካስት ካዳመጠ፣ ሪሰርች ካደረገ፣ ሙያ ካላቸው ጋር ካደረገ ራሱን ኤክስፐርት ያደርጋል። ራሳችንን ኤክስፐርት የምናደርገው በመጸለይና ኮንፌስ በማድረግ ብቻ ነው፣ በመማር ነው። ስለዚህ የኔ ኤክስፒሪየንስ በዚህ ላይ መማር ከምችለው ሰው ሁሉ ለመማር ሁሉ ጊዜ እዘጋጃለሁ። እኔ የሌለኝ አንተ ጋር አለ። ስለዚህ አንተ እኔ ጋር ቁጭ ብለህ ለ10 ደቂቃ ልታወራኝ ፈቃደኛ ከሆንክ ማዳመጥ እወዳለሁ። ስለዚህ የመማር አፒታይት እግዚአብሔር እንዲሰጠን ያስፈልጋል። ወባ አሟቸው የሚያውቁ ሰዎች እስቲ ወባ ታማችሁ የምታውቁ ሰው እኔ ወባ አሞኛ ጋር እስቲ ወባ ይዟችሁ የሚያውቁ የወባ በሽታ ምልክቱ አንዱ ትልቁ አንዱ ምንድነው የሚያስጠላው? ምግብ። በቃ የምግብ ሽታ ያስጠላል። ምግብ ማየት ትጠላለህ፣ ምግብ መብላት ትጠላለህ። ወባ ትልቁ አፒታይት ይዘጋል። አንዳንድ የአእምሮ ወባ ያላቸው ሰዎች አሉ። ዕውቀት ይጠላሉ፣ መማር አይፈልጉም። በቃ ይሄ በሽታ ነው። ውሎ አድሮ ሰውየውን ይገለዋል። ምን ይላል በሳይንስ? ኒውሮ ኢላስቲሲቲ የሚባላል። የአእምሮ ኢላስቲሲቲ፣ አእምሮ በሰጠው መጠን ይሰፋል፣ ይለጠጣል፣ እየሰፋ እያደገ ይሄዳል። ካልሰጠው ደግሞ ኮንትራክት እያደረገ እየቀጨጨ ይሄዳል። ለዚህ ነው አንዳንድ ሰዎች ህይወታቸው እንደ ዛፍ ያድጋል፣ ፍሬያማ ይሆናል። አንዳንድ ሰዎች ደግሞ ጉቶ ነው የሚሆኑት። ልዩነቱ የመማር የማወቅ የማንበብ ፍላጎት ነው። ኢየሱስ ክርስቶስ ብዙ ታይትሎች አሉት። ንጉስ ነው፣ ነብይ ነው፣ አስተማሪ ነው፣ መሪ ነው፣ መካሪ ነው። በብዛት ግን መጽሐፍ ቅዱስ ላይ ስለሱ የሚናገረው ታይትል ራባይ ወይም መምህሩ ነው። ኢየሱስ አስተማሪ ከሆነ አንተ ደግሞ ምንድነው ማለት ነው? ተማሪ ነህ። ማንነታችን እኛ ተማሪ ነን፣ ማቴቴስ ነን፣ ደቀ መዝሙር ነን። ስለዚህ ሜንቶርሺፕ መማር እግዚአብሔር የአእምሮን ድንጋይ ዛሬ ሰብሮታል።